ሜክሲኮ ውስጥ ዋነኛ የእጽ አዘዋዋሪ ቡድን መሪ የሆነው ኤልሜንቾ በመንግስት ኃይሎች መገደሉን ተከትሎ በተነሳ አመጽ ቢያንስ 25 የሀገሪቱ ብሔራዊ ዘብ ወታደሮች መገደላቸው ተገለጸ። የሜክሲኮ መንግስት ካለፈው ሳምንት መጨረሻ አንስቶ የተቀሰቀሰውን አመጽ ለመቆጣጠር በሺዎች የሚቆጠሩ ወታደሮችን ማሰማራቱን አስታውቋል። ኤልሜንቾ በሚል ስሙ ይበልጥ የሚታወቀው ኔሜሲዮ ኦሲጉዌራ ሰርቫንቲስ የተባለው የእጽ ዝውውር ቡድን መሪ እሁድ ዕለት በሜክሲኮ ልዩ ኃይሎች ጋር የተኩስ ልውውጥ ተደርጎ በቁጥጥር ስር ከዋለ በኋላ ህይወቱ አልፏል። የሜክሲኮ መከላከያ ሚኒስትር ሪካርዶ ትሪቬላ እንደገለጹት ኤልሜንቾ በቁጥጥር ስር የዋለው የጸጥታ ኃይሎች ሊያገኛት ቀጠሮ የያዘላትን ፍቅረኛውን ተከታትለው ካገኙ በኋላ ነው። ግለሰቡ ሊያዝ ሲል በጠባቂዎችና በመንግስት ኃይሎች መካከል በተደረገ የተኩስ ልውውጥ በጥይት የተመታ ሲሆን ወደ ሜክሲኮ ሲቲ ዋና ከተማ ታፓላፓ እየተወሰደ እያለ ህይወቱ አልፏል። እርሱን ለመያዝ በተደረገው ኦፕሬሽን ቢያንስ 6 ጠባቂዎቹ እንደተገደሉ ተገልጿል። ከመንግስት ኃይሎች መካከል ደግሞ 3 ወታደሮች እንደቆሰሉ የሀገሪቱ መከላከያ ሚኒስትር አስታውቋል። ሀሊስክ ኒው ጄኔሬሽን ካርቴል የተባለው በሜክሲኮ እጅግ የሚፈራ የወንጀል ቡድን ይመራ የነበረው ኤልሜንቾ የአገሪቱ ዋነኛ ተፈላጊ ሰው ነበር። አባላቱ መኪናዎችና ነዳጅ ማደያዎችን በሳት ሲያያይዙ እንዲሁም ከጸጥታ ኃይሎች ጋር ሲታኮሱ የሚያሳዩ ቪዲዮዎች ወጥተዋል። አንዳንድ ከተሞች በመንገድ ላይ ሹል ብረቶችና ሚስማሮችን በመበተን መንገዶችን የዘጉ ሲሆን፣ በሌሎች ቦታዎች ደግሞ አውቶቡሶችና ሌሎች ተሽከርካሪዎችን በመቀማት መንገድ መሃል ላይ አቃጥለዋል። በርካታ ባንኮችና ንግድ ተቋማትን በእሳት አያይዘዋል። አመጹ ከተቀሰቀሰ በኋላ በሀሊስክ ግዛት ውስጥ ቢያንስ 25 የሜክሲኮ ብሔራዊ ዘብ አባላት መሞታቸውን የሀገሪቱ የደህንነት ሚኒስትር ተናግረዋል። አንድ የእስር ቤት ጠባቂ እንዲሁም አንድ አቃቢ ሕግ ቢሮ አባልም ተገድለዋል። የኤልሜንቾ የወንጀል ቡድን አባላት የሆኑ 30 ሰዎች መገደላቸውን የሀገሪቱ የደህንነት ሚኒስትር ኦማር ጋርሲያ ሃርፋቾ መናገራቸውን የዜና ወኪሉ ኤኤፍፒ ዘግቧል። የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም ኤልሜንቾ የተገደለበት የሰራዊቱ ዘመቻ ያደነቁ ሲሆን በመላ ሀገሪቱ በሰላምና ደህንነት ማረጋገጥ ቅድሚያ የሚሰጡት ዋነኛ ጉዳይ እንደሆነ ገልጸዋል። የሀገሪቱ መንግስት ከሁለት አንስቶ በመላው ሀገሪቱ 9500 ገደማ ወታደሮች ማሰማራቱን አስታውቆ ነበር። አሁን ደግሞ ተጨማሪ 2500 ወታደሮች አመጹ ወደ ተነሳባቸው አካባቢዎች እንደሚላኩ የሀገሪቱ መከላከያ ሚኒስቴር አስታውቋል።